ዶሮ በ2 ሺህ 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 ብራዘር ዶሮ ስንት ነው? አትሰማም እንዴ? 2 ሺህ እያልኩህ አንዴ። ምን ያስቆጣል ታዲያ? ትንሽ ቀንስና ሸጠልኝ። ኧረ አይቀንስም። እነዚህ 12 ብልት አይደለም ያላቸው 20 ብልት እኮ ነው ያላቸው። ኧረ እንደዛ ከሆነ ለ20 ሰው ይበቃል ማለት ነው። ኧረ ለ30 ይበቃል። ታየው እንዴ ምን እንደሚያክል። እሺ አምጣው በቃ። ወይኔ ዶሮዬ የሁሉ ብር ገዝቼማ አታመልጭኝም። የት ገባች? ብራዘር በዚህ ጋር ዶሮ ስትሮጥ አይተሃል? የምን ዶሮ? ዶሮ ነዋ። ዶሮ አታውቅም? ዶሮ ጠፍቶብህ ነው እንዴ? አዎ አይተሃል? በእናትህ ና ተከተለኝ። የት ነው? ና እዚህ ፎቅ ላይ። እንዴ ይሄን የሚያክል ፎቅ እዚህ ውስጥ ገብታ ነው? ና ተከተለኝ ዝም ብለህ። 7 ፎቅ ሙሉ ወጣን። የት አለች? እስቲ ወደ ታች ተመልከት። ይሄ ሁሉ ህዝብ ይታያል? አዎ ይታየኛል። ይሄ ሁሉ ሰው ትተህ ነው እኔ የምትጠይቀው? ታዲያ ምን ቻምቤ ግን መቼ ነው ሽማግሌ የምልከው? አረ የምን ሽማግሌ ነው? እኔና ጓደኛዬ ነው የምመጣው። ቤታችሁ የቱ ጋር ነበረ? ከአዲስ ጎን ነው። አንተ ደግሞ ሁሌ ነው እንደምራሳው። በቃ ነገ እንመጣለን። አባትሽን ጠብቀን በይው። እሺ በቃ እዚህ ጋር ደርሰናል። አቁመን። ከካዲስ ጎን ስትል ቀጥሎ ያለው ነው ወይስ በፊት ያለው ነው? ቀጥሎ ያለው ነው የሚሆነው። እስኪ ደውልላት። እባክህ ስልኬ ዘግቷል። ዝም ብለን እንሂድ እባክህ። በዛ አንኳኩተን እንጠይቃለን። ሚጡ ደህና ነሽ? አባትሽ አለ? አዎ አለ። ሰዎቹ መጥተዋል በይው። ይገባዋል ማን እንደሆነ። እሺ ማን ነው የመጣው ልጄ? የሆነ ሰዎች ነው የመጡት። ሻንጣና አበባ ይዘዋል። ቤት የሚገዙ ሰዎች ይሆናሉ። 2 ሚሊዮን ከከፈሉ እሸጣለሁ። አስገቢያቸው። እሺ አባዬ እንዳላችሁ ኑ ግቡ። ይሄ ቾምቤ ቆይ ስልኩንም ዘግቷል ቀረ ማለት ነው። ለምን እንደመጣን ያውቃሉ መቼም አይደለ? አዎ አውቃለሁ። አይተሃታል ወይስ ድጋሜ በደንብ ማየት ትፈልጋለህ? ኧረ በደንብ ነው ማውቃት። እንደውም ወደ እኔ ስለመጣችሁ ችግሯን እነግራቸዋለሁ። ኧረ ፋዘር ምንም እኮ ችግር የለባትም። ዝም በል አንተ። እሳቸው ካንተ በላይ ያውቋታል። ትንሽ ጽዳት ያስፈልጋታል። ምን? ቆይ ተረጋጋ። ሻወር መውሰድ ትፈልጋለች ማለቱ ነው መሰለኝ። ሻወሩማ ተበላሽቷል። ችግር የለውም ፋዘር እኛ ጋር አለ። አንተ ለራስህ ነው መፈልጋት ወይስ ለማከራየት ነው? ምን ማከራየት? አንተ አልገባም። ይሄ የሀብታም ሰፈር ነው። ታከራያት ታገኘው ብር አስበው። አረ ይሄ ምን አይነት ሽማግሌ ነው? ምንድነው የምትነጫነጩት? እቺን ካልፈለጋችሁት ትንሿን መውሰድ ትችላላችሁ። ጭራሽ ትንሿን? አዎ እሷም የራሷን ደንበኞች አሏት። እንዴት ሴት ልጆች ላይ እንደዚህ ታደርጋለህ? የምን ሴት ልጅ ነው የምታወራው አንተ ባለጌ? ልጆችህ ሜሮንና ሀና ናቸው። የምን ሜሮን ነው የምታወሩት? እኔ እኮ ስለ ቤት እኮ ነው የማወራው። አንተ የሜሮን አባት አይደለም እንዴ? ሜሮን አትበሉብኝ። ወጡልኝ ከዚህ። እኛ ኦፊስ ውስጥ እንግሊዘኛ የሚችል ስለሌለ በደንብ እንግሊዘኛ የሚናገር ሰው ነው የምንፈልገው። ኧረ ችግር የለውም እኔ እኮ በደንብ ነው የምችለው። እስኪ እሺ ልስማ። የሚችል ሰው ያስታውቀኛል። እሺ ቆይ ልዘጋጃ። His name my ቾምቤ me is good እንግሊዘኛ። ዋው ያንተ እንግሊዘኛ ቀውጤ ነው። ግድ ነው። ሌሎቹን ሰዎች ኢንተርቪው አድርገን ከተመረጥ ነገ 5 ሰዓት እንደውልልሃለን። በቃ እሺ አመሰግናለሁ። እንዴ መብራት የለም? አዎ ልጄ መብራት እኮ ለ2 ቀን አይመጣም ብለዋል። እንዴ 2 ቀን ሙሉ ስራ እኮ ነገር የሚያሳውቁኝ ከተመረጥኩኝ። ምን ይሻለኛል? ስልኬ ደግሞ ቻርጅ የለውም። በቃ ዛሬ ዝም ብለህ ተኛና ነገ እናስብበታለን። አይ ቾምቤ ምን ነው የተከስከው? ምን ባክ ስልኬ ዘግቷል። በዛ ላይ መብራት የለም። ስራ ደግሞ ዛሬ ደውሉልኛል። እና ምን ችግር አለው? እኔ ቲማክስ ፓወር ባንክ ይዣል። አንተ እያረከበት አይደለ እንዴ? አረ ችግር የለውም። በአንዴ እስከ 20 ሰው ያደርጋል። ደግሞ ያስኩት 50,000 ኤምኤች ስለሆነ ሁለታችን በደንብ እናደርጋለን። እንዴ አሪፍ ነው። ኧረ ሰካን ሰካ ቶሎ በል። አሁን 5 ሰዓት ነው እንደውላለን ያለኝ። እንካ ሰካ። አንተ የፓወር ባንክ ቀውጢ ነው በእናትህ። 50,000 ኤምኤች ብቻ ነው ያላቸው? አረ አለ 10,000 20,000 30,000 እስከ 70,000 ያላቸው። ኧረ እባክህ ይሄ ብቻ መሰለህ እንዴ? ብዙ የሞባይል አክሰሰሪዎች አላቸው። የት ነው ማገኛቸው? መርካቶ ስኬት ህንጻ ጀርባ ናቸው። ከፈለክ ደግሞ ኦንላይን ላይ ቲማክስ ብላ በሰርሽ ፋስት ቻርጀር የኮምፒውተር አክሰሰሪም አለ። ሄሎ ቾምቤ፣ መስሪያ ቤታችን ላይ ተቀጥረሃል። በጣም አመሰግናለሁ። አሁን ስራ አለ፣ በፍጥነት ና። አሁን? እሺ መጣሁ። ያው ቾምቤ ይሄ ፈረንጅ ነው። እስቲ አስተርጉምልን የሚለውን ነገር። I want to work with your company. No. You don't want to work with me? Yes. What are you saying? ቾምቤ ምንድነው ያለው? መላጣህ ያንጸባርቃል እያለ ነው። ምን? ሽቷ ደስ ይላል። ስንት ነች እቺ ሽቶ? 200 ብር ነች። 150 አይሆንም? ኧረ 150ማ አያዋጣም። አዎ ቀንሰውና ደንበኛ ሆንልሃለሁ። ኧረ 150ማ አይሆንም፣ አያዋጣም። እኔ 150 ብቻ ነው ያዝኩት። ምን ላድርግ? በቃ እሺ ከሌለህ እሺ አምጣው። በቃ ችግር የለውም። ይሄው ያዝ። ምንድነው ይሄ? እኮ 200 ብር ነው። አዎ ግን የተስማማው ነው በ150 ነው። መልሴን አምጣ። እና ያዝኩት 150 ነው ስላልክ ነው ታዲያ ነው እሺ ያልኩት። እኔ አያገባኝም። ተስማምተናል። እኔም በቃ ዝርዝር ብር የለኝም። ወጣልኝ ከሱቅ በቃ ዝርዝር የለኝም። ፖሊስ ይዤ ነው የምመጣው። ብትሰጠኝ ይሻላል ብር። በቃ ትጨቃጨቅ እባክህ። እንካ መልስህን። ውሸታም። ይኸው መልስ አለ አይደል? ደግሞ ውሸታም ትለኛለህ ለራስህ እያዋሻ። እና እኔ ዋሸሁት አንተ ስለዋሸህ ነው።
እውነቱን ለመናገር ሁለታችሁም ውሸታም ናችሁ። ማንህ ደግሞ አንተ ምን ፈለክ? እቺ ሽቶ ስንት ናት? 200 ብር ነች። ምን ለሱ 150 እያሰብክለት ለኔ 200? በቃ እሺ አትጨቃጨቀሽ፣ 150 ወሰደው። እንደውም 150 ራሱ ውድ ነው። ከጎን ያለው ሱቅ እኮ በጣም ይረክሳል። አንተ ውሸታም፣ ከጎናችን መቼ ሱቅ አለና ነው? ምን አይነት ውሸታም ነው? ለራስህ እያዋሸህ ነው እኛን ውሸታም የምትለው አንተ ውሸታም። እንዴ ሁላችንም ውሸታሞች ነን ማለት ነው? እዚህ ሱቅ ይሄ ሽቶ ስትለው 200 ብር ነች። እንዴ እኔ ደንበኛ አይደለሁም እንዴ? በቀንስልኝም። ደንበኛ ዛሬ ገና እኮ ሱቅ ነው የከፈትኩት። ከውሸታም ውጪ ሌላ ሰው አይመጣም ማለት ነው እዚህ ሱቅ። ቾምቤ ለምን ስራ አንጀምርም? እዚህ እኮ ላይፋችን እያቃጠልን ነው። ምን እንጀምር? መስረቅ ለምን አንጀምር? ያበላል ብለዋል። ኧረ በእናትህ ብንያዝስ? ኧረ እንያዝም እባክህ። አንዴ በደንብ ሰርቀን ከዛ እናቆማለን። በቃ እንጀምር አሁን። ታዲያ ማስክና ጩቤ ይዛ ማታ እንገናኝ። አያው አይደለም የሚመጣው ፊት ለፊት እሱ ሀብታም ይመስላል። እሱን ነው የምንሰርቀው። እሺ አታ ያስቆር አምጣ። አዎ ሰምተሃል። ሳልተረተረ ቶሎ በል ወጣ አርጋት። ኧረ እሺ በቃ አትምተኝ ብቻ የፈለጋችሁን ወሰዱ። እሺ ዘው ባለበት ቁም። ሊሆን ከውሰድ ሁለተኛ እዚህ ሰፈር እንዳላይሽ። ኧረ እሺ ቾምቤ ስንት ብር አገኘን? 1000 ብር አግኝተናል። ለዛሬ ይበቃናል። ማስካችንን አውልቀን ጩቤያችንን ደብቀን ወደ ቤት እንሂድ። እሺ አንተ ቁም በቃ። እዛ ጋር ፖሊስ አለ። ያስከውን ጣል። እሺ ይወጣልኩት። መጣ ባላ እያለፈው። ወይኔ አንተ በእናትህ ዝም ብለን እኮ ነው ብሩን ይጣል ነው። ብሩን ነው እንዴ ጣልከው አንተ? ጩቤውን ጣለው እኮ ነው ያልኩህ። እንዴ ጩቤውንማ ለምን እንጠላለሁ? ጩቤው እኮ የኛ ነው። ብሩ እኮ ነው የሰው። አንተ ደደብ። ሸምሱ እስኪ አንድ ሲጋራ ስጠኝ፣ በኋላ ከፍላለሁ። አተ ቾምቤ አበዛኸው። ሁሌ ወደ ዱቤ የምትወስደው? ሳገኝ ከፍላለሁ። በቃ አታካብድ። ዱቤ የለም ያለብህ ግፈ መጀመሪያ። ኧረ ሸምሱ ከፍላለሁ እኮ ሳገኝ። ወይ ለምን እዚህ እኔ ጋር ተቀጥረህ አትሰራም? በየቀኑ አራት ሲጋራ በነጻ ትጠጣለህ። አንዳንድ ሲጋራ በየቀኑ በነጻ ትሰጠኛለህ? አዎ ናግባ። ኧረ እንደዚህማ ይመቸኛል። መጀመሪያ ግን ከኔ ተማር እንዴት እንደሚሸጥ። እሺ ባለሱቅ 1 ኪሎ ስኳር ስጠኝ እስቲ። ስኳር የሆነች ልጅ ስኳር ገዛ መጣች። በጣም ይገርማል። አንተ ቀልድ አይጠገብም። እንደውም 2 ኪሎ አድርግልኝ። ስዳ ቾቤ። እሺ ይኸው እንኪ 2 ኪሎ ስኳር። ባለሱቅ 1 ኪሎ ማር ስጠኝ። ማር የሆነች ሴት ማር ልገዛ መጣች። ይገርማል። ቀልድ ተመችቶኛል። እንደውም 2 ኪሎ አድርግልኝ። ይኸው እንኪ 2 ኪሎ ማር። በቃ ገባህ ቾቤ? ኧረ አዎ ቀላል ነው። በደንብ ነው የገባኝ። በቃ አሁን ያ ተተራለው ሽጥ። ባለሱቅ እስኪ አንድ ወተት ስጠኛ። ላሟ ራሷ እዚህ ድረስ ወተት ልገዛ መጣች። በጣም ይገርማል። ምን አልክ አንተ? እንደውም አልገዛም። ውጣልኝ። ጥፋተኛ ሲጋራ የሚጠጣ ሰው አምኜ ያመጣሁት። እኔ መሞቴ ነው። በቃ በጣም አሞኛል። አረ እንደዛ አትበል ቾምብዬ፣ ይሻልሃል። አይ ታውቆኛል። እና እኔ ስሞት ሁለተኛ ባል ታገቢያለሽ? አልፈልግም፣ አላገባም። ኧረ አግቢ። እኔ ደስ የሚለኝ ስታገቢ ነው። እሺ በቃ አንተ ደስ የሚል ከሆነ በቃ አገባለሁ። እና ስታገቢ እዚሁ የኔ ቤት ውስጥ ነው የሚኖረው ሰውየው? አዎ እዚሁ ያንተ ቤት ውስጥ ነው የሚኖረው። አይ ጥሩ ነው። እና የኔ መኪና ነው የሚነዳው? አዎ ያንተ መኪና ይነዳል፣ አስነዳዋለሁ። እሺ ጥሩ። እና እዚህ አልጋ ላይ የኔ አልጋ ላይ ነው የሚተኛው? አዎ እዚሁ ያንተ አልጋ ላይ ነው የሚተኛው፣ አስተኛዋለሁ። በጣም ጥሩ ነው። ፒጃማዎቼንስ ይለብሳል? አረ ያንተን ፒጃማ አይለብስም። እንዴ ለምንድን ነው የኔን ፒጃማ የማይለብሰው? የኔ ቆንጆ ድጋሚ እንዳንተ አይነት አጭር ወንድ አላገባም። ረጅም ፈልጌ ነው ማገባው። አይቻለሁ። አንተ ልጅ ክፈት በሩን። ምን ተመልጠኝ ይመስለዋል? ምን ነው ወንድም፣ ምን ፈልገህ ነው በራችን የምታንኳኳው? አይ ያንቺ ቤት ነው እንዴ? ይቅርታ አላወኩም ነበረ። ማን ፈልገህ ነው? አይ የሆነ ልጅ እኛ ቤት ጋር ቆሻሻ ጥሎ እየሮጠ እዚህ ቤት ሲመጣው ሲገባ ይጮህ እኮ ነው። ይቅርታ ልጁ ቆሻሻ የት እንደሚጣል ስላላወቀ ይሆናል። አዎ ይሆናል። በቃ ችግር የለውም። እዚህ ሰፈር እኔ አዲስ ገቢ ነኝ። ቆሻሻ የት እንደሚጣል ንገረኝና እኔ ጥለዋለሁ። ኧረ ተይው፣ ችግር የለውም። ዛሬ ማን ይጥልላችኋለሁ። በቃ ችግር የለም። ከየት እየመጣች ነው ግን? ከግቢ እየመጣው ነው። ምን ነው? አይ ምንም። በቃ ሌላ ጊዜ ቆሻሻ ሲኖራችሁ ጥሩኝ እሺ? እኔ እጥልላችኋለሁ። እሺ። ኧረ አባቴ በእናትህ አፍጥነው ድረስልኝ። ምን ነው? ምን ወግ? አዲስ የገቡ ሰዎች። ልጅቷ በጣም ነው የምታምረው። እንዳታመልጠኝ በእናትህ አባቴ ዳረኝ። ምን? አንተ ምን አለህና ነው የምታገባው? ኧረ አባቴ እሷን ካገኘ ወጥሬ እሰራለሁ። ችግር የለውም። ደግሞ ትወደኛለች። ጭራሽ ትወደሃለች። ዛሬ ጠዋት እኮ አግኝቻት እዛ መንገድ ላይ ቆሻሻቸውን እንጥልላቸው ፈቀደችልኝ። ምን አይነት ደነዘ እና ለዚህ ነው ትወደኛለች ያልከው? ኧረ ፋዘር አንተ እኮ ስላልገባህ ነው። በዚህ ዘመን እኮ እንደዚህ ነው ፍቅር የሚጀመረው። እንደው ምን አድርግ ነው ብትለኝ? እሺ አባቷን እናናግረው። ልጅህን ዳርልንም በለው። እሺ ጎረቤቶቼ ምን ፈልጋችሁ ነው የመጣችሁት? ያው እኛ ለልጃችሁን ቾምቤ ሴት ልጅህን እንድትድርልን ብለን ነው የመጣነው። የምን ሴት ልጅ ነው? እኔ እኮ አንድ ሕፃን ወንድ ነው ያለኝ። ግቢ የምትመላለሰው ልጅ ዛሬ ጠዋት አግኝቻት ነበረ። አንተ ባልጌ፣ እቺ እኮ ሚስቴ ናት።
እሺ ምን ልታዘዝ? ሜኗችሁ ብዙ አማራጭ ነው ያለው እባክህ። አዎ በደንብ። እሺ ምን ላምጣልህ? አሳ አላችሁ? አዎ አለ። እሺ አምጣልኝ አንድ አሳ። የባህር ነው ወይስ የውቅያኖስ አሳ ነው የምፈልገው? እሺ የባህር ይሁን። ከየትኛው ባህር ይሆንልህ? የባህር ምርጫ አላችሁ? የቀይ ባህር አሳ አለ፣ የጥቁር ባህር አሳ አለ፣ የቡኒ የቢጫ ደስ ያለ ከለር ባህር አሳ አለ፣ የሰሜን የደቡብ የትኛው ይሆንልህ? እንዴ ይሄ ሁሉ ባህር አሳ አላችሁ እንዴ? በሚገባ ሁሉም አለ። እሺ በቃ የነጭ ባህር አድርገው። እሺ ጥሩ። እና አሳው የተጠበሰ ይሆንልህ ወይስ የተቀቀለ? አንተ እንዴት ነው የምትወደው? እኔ የተቀቀለ ነው የምወደው። በቃ የተጠበሰ አምጣልኝ። አጠባበሱ እንዴት ይሁን? በደንብ የተጠበሰ ወይስ መካከለኛ ወይስ ገባ ወጣ? እንዴት ይሻላል? በቃ በደንብ የተጠበሰ ይሁን። አጨቅጭቀኝ ሰውዬ። እሺ ምን አይነት ፍሌቨር ይሆንልህ? የሚያቃጥል፣ የማያቃጥል፣ የሚጣፍጥ፣ የማይጣፍጥ ምን ይሆንልህ? አንተ ሰውን ሁሉ እንደዚህ ነው የምታዝገው? አታየውም ቦታውን ባዶ ነው? የሚያቃጥል አድርገው በቃ 10 ደቂቃ ሙሉ ታስመረጠኛለህ። ስንት ዲግሪ ይሁን ቃጠሎ? 40፣ 50፣ 60 ስንት ይሆንልህ? ታመጣዋለህ ወይስ ልሂድ? እዚሁ ነው የምበላው ወይስ ቴካዌ ላድርግልህ? እዚሁ ነው የምበላው። ከዚህ በኋላ የምታስመረጠኝ ከሆነ እሄዳለሁ። እሺ በምንድን ነው የምበላው? በዳቦ፣ በእንጀራ፣ በማንኪያ፣ በሹካ ለምን ይምጣልህ? በዳቦ አድርገው በቃ። የት ሀገር ዳቦ ይሆንልህ? የስልጤ ዳቦ፣ የኤርትራ ዳቦ፣ የኬንያ፣ የሱዳን? አልበላም በቃ። በሮ የት አለ? ሁለት በር አለን። ዋናው በርና የአደጋ ጊዜ በር አለ። የትኛውን ላሳየህ? አናትህን ለሁለት እንዳልከፍልልህ ሲያስጠላ። ቾምቤ ባለፈው ያበደርኩህን 20 ብር ስጠኝ እንጂ። ምንድነው አንተ አፈታም እንዴ? የዛሬ አመቱን አሁን ጠይቃለህ እንዴ? ኧረ እፈልገዋለሁ ቾምቤ በእናትህ። እሺ በቃ እንካ፣ ያው 10 ብር ነው ያለኝ። ቀሪውን ሌላ ጊዜ እከፍልሃለሁ። እኔም እኮ ላንተ የዛሬው ወር 20 ብር አበድሬህ ነበር። አዎ ይኸው እንካ 10 ብር ሌላ ጊዜ እሰጥሃለሁ። እሺ ችግር የለውም። እንዴ እኔም እኮ ባለፈው ላንተ 20 ብር አበድሬህ ነበር። ታስታውሳለህ? አዎ አስታውሳለሁ ቾምቤ። ክፈለኝ ታዲያ። እሺ ይኸው 10 ብር ሌላ ጊዜ ከፍልሃለሁ። እሺ እንዳረሳ። ጀለስ እኔ ስንት ነበር የሚቀርብኝ? 10 ብር ነው የሚቀርብህ። ይኸውም ከ10 ብር እዳይን ጨርሻለሁ። አዎ ጨርሰሃል። 10 ብር ነው የሚቀርብኝ። አዎ 10 ብር ነው። ይኸውም እዳይን ጨርሻለሁ። እኔ ስንት ነበር የሚቀርብኝ ቾምቤ? 10 ብር ነው የሚቀርብህ። ይኸውም አሁን ምንም እዳ የለብኝም። በቃ እዳችንን ጨርሰናል አይደለ? አዎ ጨርሰናል። በቃ ቾምቤ በስራ ምክንያት ከሚስቱ ጋር ወደ አሜሪካ ሄደ። ከዓመት በኋላ ሚስቱ ቀይ ልጅ ወለደች። ቾምቤም ደንግጦ እንዴ ምንድነው ይሄ ቀይ ልጅ ከየት መጣ? እንዴ ቾምቤ ደግሞ በረንዳ ላይ ቆሜ ቀይ ሰው ሲመላለስ እያየው ስለሙል እኮ ነው ቀይ ልጅ የወለድኩት። ኦኬ ነው እንዴ? አይ ጥሩ በቃ ችግር የለውም። ቾምቤ ማምኗት በሰላም እየኖሩ እያለ ከጊዜያት በኋላ አሰሪዎቹ ወደ ናይጄሪያ ላኩት። ከዓመት በኋላ ሚስቱ ጥቁር ልጅ ወለደች። ቾምቤም ደንግጦ እንዴ ይሄ ጥቁር ልጅ ከየት መጣ? እኔንም አንቺንም አይመስልም። ቾምቤ ደግሞ በረንዳ ላይ ቆሜ ጥቁር ሰው ሲመላለስ እያየው ስለሙል ነው ጥቁር ልጅ የወለድኩት። ኦኬ ነው እንዴ? በቃ እሺ። ስራውን ጨርሶ ቾምቤ ወደ ኢትዮጵያ ተመለሰ። እናቱ ልጆቹን ስታይ ምን ነው ልጄ፣ ልጆችህ ሁለት ተረክረር አንዱ ቀይ አንዱ ጥቁር። አይ ማዘር፣ ባለቤቴ እኮ አሜሪካ ቀይ ሰው፣ ናይጄሪያ ደግሞ ጥቁር ሰው የተመላለሰባት ስለሚውል እኮ ነው ጥቁርና ነጭ ልጅ የወለደችው እንጂ ሌላ ነገር አይደለም። ነው እንዴ? እኔም እኮ ድሮ ገጠር አባትህ ጥሎኝ ሲሄድ አህያ ሲመላለስ እያየው ስለመወል እኮ ነው አንተን የወለድኩት። አንተ አህያ። ወንድም አቤት። አይ ከሩቃቼ እኮ ስለተመቻኝ ነው የመጣሁት። እሺ ምን ነበር? አይ እንተዋወቅ። ኦኬ ቾምቤ ይባላለሁ። ዋው በጣም ደስ ይላል ስምህ ቾምብዬ። እሺ አመሰግናለሁ። እንጋባ ደስ ይለኛል የኔ ቆንጆ። እንጋባ። ስንት ዓመትሽ ነው? እኔ 20 ዓመቴ ነው። 20 ዓመት እንኳን አይሆንም። ምን 40 ዓመቴ ስለሆነ እኩዬን ነው የምፈልገው። እና ምን ችግር አለው ቾምቤ? ደግሞ እናመቻቸዋለና። እንዴት? እኔ 20 ዓመቴ ነው። ጓደኛዬ ደግሞ አለች፣ እሷም 20 ዓመቷ ነው። አንድ ላይ 40 ይሆንልሃል። ሁለታችንም አግባን። ቻው ቻው ህይወት በቀኝ። ቆይ እንዳትዘል። በቃ አሁን ዝለል። ምን አስበህ ነው አንተ? ያማህል እንዴ? ምን ነው ቾምቤ? አይ ጥሩ ሰው የለም። በቃ ቻው ቻው ህይወት፣ ተሰናበተን። ቆይ እንዳዘል። ከጎንህ ረጅም ፎቅ አለ፣ ከሱ ላይ ዝለል። ኦኬ አመሰግናለሁ። አብሽር ችግር የለውም። አባዬ። አቤት ምን ፈለክ? አይ ምንም፣ ነገ ፋይናል ፈተና አለኝ። ኦኬ ነገ ፋይናል ነው ለካስ። አጥንተሃል ታዲያ? እንዴት ታዲያ? የቾምቤ ልጅ አይደለው? ጎበዝ ልጄ፣ ካለፍክ ማረግልህን አታውቅም። አልፋለሁ፣ አታስብ። ከወደድክ ግን ነግሬሃለሁ፣ አንተዋወቅም። ማለትማ በቃ አታውቀኝም፣ አላውቅህም፣ ያበቃልናል። ኧረ አታስብ ፋዘር ቾምቤ። እሺ ልጄ፣ እንዴት ሆንክ? አለፍክ ፈተና? ማን ልበል? እንተዋወቃለን። የሆነች ጉንዳንን ይወዳል፣ እሷም ትወደዋለች። ሊጋቡ ፈልገው፣ እሷ የሀብታም ልጅ ነች፣ እሱ ደግሞ ደሃ ነው። ቤተሰቦቿን ሄዶ ሲጠይቅ ምን አለህ ሲሉት ምንም የለኝም አለ እና ምንም ከሌለ ምን ትሰራለህ ብለው አባረሩት። እሱም አዝኖ ለፍቅረኛው ውጭ ሀገር ሄጄ ሰርቼ ልምጣ ብሏት ይሄዳል። በስደት ብዙ ዓመት ሰርቶ ለፍቶ ዶላር ይዞ ወደ ፍቅረኛው ይሄዳል። ከሩቅ ሲተያዩ እሷ ወደ እሱ ስትሮጥ እሱ ወደ እሷ ሲሮጥ ልክ ተገናኝተው ሊተቃቀፉ ሲሉ እኔ መጣሁና ረገጥኳቸው። የጉንዳን መጫወቻ ነውን እንዴ ደግሞ
ስጠው እዛ ጋር ጀግና አሻማው ቴስታ ጎል ቀረቀረው። ጎበዝ ጀግና። አንተ ቾምቤ ተነስ። በህልምህ እየለፈለፍክ በጠበጥከኝ እኮ። በእናትህ አንተ ጎል ገብቶ እኮ ነበር። በእናትህ ለምን ቀሰቀስከኝ? አሁንም በህልምህ አህዮች ኳስ ሲጮቱ እያየህ ነው እንዴ? በእናትህ አሪፍ ጨዋታ ነበረ። ሐኪም ቤት መሄድ አለብህ አንተ እባክህ። እንቅልፍ አጣሁኝ። በቃ እሺ አሁን እሄዳለሁ። መጀመሪያ ቆይ ዶክተሩ ጋር ልደውል። ሄሎ ዶክተር፣ ትንሽ አሞኝ ነበረ። አለህ እንዴ ዛሬ? አለሁኝ። ና በቃ አለው ብሏል። እሄዳለሁ አሁን። ቶሎ እንድትደርስ በራይድ ሄድ። እሺ። ሄሎ ራይድ። አንተና አሁን መጣሁ ብለህ የደወልከው? እኔ ነኝ። ትንሽ አሞኝ እኮ። ከመቼው ደረስክ እባክህ? ያው በራይድ ስለመጣሁ ነዋ። ከኢትዮጵያ የመጀመሪያው ሜትር ታክሲ መሆናቸውን አስመስክረዋል። የመጀመሪያ ናቸው እንዴ? ሌላ ነው የጀመረው ይባላል። ኧረ እሱ እኮ ውሸት ነው። ራይድ እኮ ነው መጀመሪያ ሜትር ታክሲ የጀመረው። ኦኬ ነው እንዴ? አላወቅኩም ነበር። እና አሁን ምን አመመህ? በህልሜ ያቃዠኝ እኮ ብታይ። ምንድነው የሚያቀዥህ? በየቀኑ በህልሜ አህዮች ኳስ ሲጫወቱ ነው ማየው። ዛሬ ማታ ላለመተኛት ሞክራ በቃ። ኧረ ዛሬ ማታ ተኛለሁ። ለምን? ዛሬ ዋንጫ ጨዋታ ነው ማየት አለብኝ። ደህና ዋላችሁ። የህይወት ኢንሹራንስ ፈልጌ ነበር። እሺ ፋዘር፣ ለልጆት ነው? አይ ለራሴ ነው እንጂ። እንዴ ስንት ዓመትዎት ነው? ኧረ ገና ልጅ ነኝ። 90 ዓመቴ ነው። ኧረ ፋዘር ይቅርታ፣ ከ60 ዓመት በላይ እኮ አንመዘግብም። እንዴ ትናንት እኮ ፋዘሬ መጥቶ ምንም አላልችሁትም፣ መዝግባችሁታል። እስቲ በቃ ወይ ማናጀሮችን ጠይቄ አሳውቀውታለሁ። ነገ ተመልሰው ይምጡ። ኧረ እኔ ነገ አይመቸኝም። ነገ እኮ የአያቴ ሰርግ አለ፣ አልመጣም። ምን? አያቶት በህይወት አሉ? ጭራሽ ሊያገቡ ነው? አይ እሱ መግባት አይፈልግም ነበር። እናትና አባቱ አስገድዶት ነው። ምን? ሄሎ፣ ሰላም ነው? አለን። የት ናችሁ እንዴ? አረፈትክ እኮ ስራ አልገባህም? ዛሬ ስራ አልገባም። ምን ነው አመመህ እንዴ? እኔ አይታየኝም። ምን ነው አይንህን አመመህ? አይ ዛሬ ስራ ስሰራ አይታየኝም። ቻው። አባዬ እማዬ፣ ዛሬ እኮ ትምህርት ቤት 7ኛ ወጣሁ። 7ኛ? እንደ ክርስቲያኖ ማለት እኮ ነው። አዎ ሱ 7ኛ? አንደኛ የወጣው ካንተ በምን ይበልጣል? ኧረ ተረጋጊ፣ ክርስቲያን እኮ ነው። አይ ማለቴ ቢያንስ እንኳን መጨረሻ አልወጣም። እሱማ ልክ ነህ። መጨረሻ ከመውጣት ይሻላል። በቃ ዛሬ መጫወቻ ቤት ወስዳችሁ አዝናኑኝ። አታስብ፣ አንተ ብቻ ጎበዙን እንጂ ፈታ ነው ማድረግ። እንሂድ አሁን በቃ። ኧረ እዛ ድረስ ለታክሲ መውጣት አልፈልግም፣ ደክሞኛል። ኧረ በራይድ እኮ ነው የምንሄደው። በራይድ ከሆነማ ደስ ይለኛል። ደውልላቸው። ስንት ነበር ስልካቸው? አንተ ደግሞ ሁሌ ነው እንደምትረሳው። 8294 ነው ስልካቸው። ኪፓዱ ላይ እኮ ታክሲ ብለህ ስትጽፍ 8294 ይመጣልሃል። ኦኬ እንደዛም ለከሳለ። ይሄ አሪፍ ማስታወሻ ነው። አዎ ደውል፣ ሜካፔን ተቀባብቼ ልምጣ። ኧረ ራይድ እኮ ቶሎ ነው የሚመጣው። መቀባት ደግሞ አያስፈልግሽም። አንቺ እኮ እንዲሁ ታምሪያለሽ። ኧረ ቾምቤ። ሄሎ ራይድ፣ መጫወቻ ቤት እየሄዳችሁ ነው? አዎ ልጄ እኮ 7ኛ ወጥቶ ዛሬ ፈታ ላደርገው ነው። 7ኛ እንደ ክርስቲያኖ ሱ ደርሳችኋል በቃ። በራይድ ባንመጣ ኖሮ እኮ ተንገላተን ነበር። ደግሞ ዋጋው አሪፍ ነው በጣም። ራይድ እኮ እንዲታወቁ ናቸው። ምቾትና ፍጥነት አንደኛ። መጫወቻ ቤት የምትወስደኝ ከሆነማ ሁሌ 7ኛ ነው የምወጣው። ስንት ነበራችሁ ክፍል ውስጥ ልጄ? ምን? ክላስ ውስጥ ስንት ተማሪ ናችሁ? ስንት ተማሪ ነው 7ኛ ወጣኸው? ከ7 ተማሪ 7 ነን። ምን? ኢድ ሙባረክ። አሌና ወአለይኩም። ግባ ቾምቤ። አልገባም። ልጅህ መሐመድን ጥራልኝ እስኪ። ለምን ፈለግከው? የኢድ ብር ልሰጠው ነበረ። ጥራው አንዴ። ነው እንዴ? መሐመድ ና። ቤቢዬ እንኳን አደረሰ። እንካሺ 200 ብር የኢድ ብር ነው። 200 ብር ነው። በቃ እኔም ያንተን ልጅ አብዱን ሳገኘው እሰጠዋለሁ። ኧረ እኔ ጣራለህ ይል እንዴ? አብዱ ና፣ ሙስጠፋ፣ ሃናን፣ አሊ ኑ የኢድ ብር ተቀበሉ። ኑ ስጣቸው።